ቤዛ የሚለው ያሰማይ ቤዛው አዳነ ተቤዠ ሌላም ትርጓሜ አለ። ቃሉ ሰው ቃሉ ግዕዝ ስለሆነ ማለት ነው። እንግዲህ በቅዱስ መጽሐፍ በአንድ ቃል ተነግሮ ሀሳቡን ብቻ ለያይተን እንጂ የምንረዳው ቃላት የሚያመሳስባቸው እጅግ በርካታ ናቸው። ቅዱስ እግዚአብሔር የምንለው ቅዱስ ጳውሎስ፣ ቅዱስ ሚካኤል እንላለን። ቅዱስ እግዚአብሔር ስንል ቅዱስን ለእግዚአብሔር ሰጠን ስንናገር በቅዱስ ላይ ያለን አረዳድና ቅዱስን ለሚካኤል ሰጠን ስንናገር ቅዱስን የምንረዳበት መንገድ ፈጽሞ የተለያየ ነው። ስለ ቤዛም እንደዚህ ነው። እግዚአብሔር ቤዛ ኢየሱስ ክርስቶስ አድኃነነ ወቤዘወነ አዳነን ተቤዠን ብለን ስለ ክርስቶስ ቤዛነት ስንናገርና ስለ እናታችን ስለ ቅድስት ድንግል ማርያም ቤዛነት ስንናገር በእጅጉ የተለያየ። የአሮን ልጆች ያቀርቧቸው ስለነበሩ በጎች፣ ፍየሎች ከጊዜያዊ ኃጢአት መቤዠት ቤዛነት ስንናገርና መድኃኔ ዓለም ኢየሱስ ክርስቶስ በቀራንዮ በግ ሆኖ መስዋዕት ሆኖ ቀርቦ ተቤዠን ስንል እጅጉ ምስጢሩ የተለያየ እጅግ የተለያየ። ስለ አሮን ልጆች መስዋዕት ስንናገር እነዚያ ኮርማዎቹ በጎቹ ጊዜያዊ ኃጢአትን ከአባል ከቸነፈር ሰውን የሚጠብቁ መስዋዕተ ሰላም ብለው ካቀረቧቸው ሕዝቡን ከንጉሱ ንጉሱን ከእግዚአብሔር ጋር አንድ የሚያደርጉ መስዋዕተ ስርየት መስዋዕተ ድኅነት ተብለው ከጊዜያዊ ኃጢአት ሰውን መቅሰፍት ሰውን የሚታደጉ በፍጻሜ ግን ጠቋሚዎች ናቸው። ጠቋሚ ቀስቶች ናቸው። ወደ ክርስቶስ የሚያመላክቱ ማለት ነው። ዓመት የሞላው በግ ሰው ሲላቸው ኦሪት ዘጸአት ምዕራፍ 12 ላይ ሳዊሮስን ሲተረጉም ዓመት የሞላው በግ ይላል። ዓመት የሞላው በግ አንድ በግ ዛሬ በ30 ሚያዝያ 30 የተወለደ በግ ነገ ግንቦት 1 ግንቦት 2 ብሎ እስከ ቀጣይ ዓመት ሚያዝያ 30 ድረስ ከኖረ ስንት ጊዜ ሆኖ ይባላል? ከዚያ መልሶም ግንቦት 1 ሲኖረው ሌላ ጊዜ ነው። እነሱ አምና የኖረውን ነው የሚኖረው። ክረምቱንም በጋውንም ሁሉንም ወቅቶች ይኖራቸዋል ማለት ነው። ዓመት የኖረው በግ ያልኖረው ጊዜ የለም። የአንዱን ዓመት አውድ ስለፈጸመው ማለት ነው። ይህንን በግ ሰው ከሞተ በኩል ትድናላችሁ ሲላቸው ይህ በግ ክርስቶስ እንደሚያመለክተው ያ ዓመት የሞላው በግ ያልኖረበት ጊዜ ከዓመቱ አውድ ውስጥ እንደሌለ ክርስቶስን ዘትማንም ወይም ወክመ ውእቱ እስከ ለዓለም ቅድመ ዓለም የነበረ ዛሬ ያለ ዓለምን አሳልፎ የሚኖር መችመት የማይኖርበት ጊዜ የሌለ አምላክ እውነተኛ በግ እርሱ ከዘላለማዊ ሞት ያድናቸዋል ሲል ዓመት የሞላውን በግ ለክርስቶስ ዘላለማዊነት የሌለበት ዘመን እንደሌለ ማሳያ ደግሞ እንደ ምሳሌ ተቆሟል። ያየውን በግ ቤዛ ተብሏል። ከሞተ በኩል ስላዳናቸው ትርጉሙ ግን ይለያያል። የተለያየ ነው። ለዚያ ነው ዮሐንስ መጥምቅ ጌታችን ኢየሱስ ክርስቶስን ነዋ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም ብሎ ከጠቆማቸው በኋላ እጁን ይላል በዮርዳኖስ በጌታችን ራስ ላይ ጭኖ አጠመቀው። ወገሰሰ ርእሶን ትትገሰስ እንዳለው ሊቁ ማለት ነው። የማትዳሰስ ራሱን ዳሶ ይላል። ለምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስን የቀደመው ቤዛ ተብሎ በምሳሌ የተነገረለት? የአሮን ልጆች የሚያቀርቡት በግ ሁለት በግ ነው። አንደኛው የሰውየውን ኃጢአት ተሸክሞ ወደ ምድረ በዳ ይሄዳል። አንደኛው ይሰዋል። ሰውየው በሰራው ኃጢአቱ በበጉ ላይ አርፏል ተብሎ ማለት ነው። ዮሐንስን እጁን በጌታችን ላይ ሲያሳርፍ የዓለሙን ሁሉ ኃጢአት የምትሸከም እውነተኛው በግ አንተ ነህ ሲል ነው ማለት ነው። ቤዛ የሚለው
ቃሉ ለሁሉ ይሰጥና ለክርስቶስ ሲነገር ሰው ሆኖ የተቤዠን ተራቁቶ ያለበሰን ተጠምቶ እኛ ዘላለማዊ መጠጥ እሱን ጠጥተን እንድንኖር ያደረገ ነቢያት ሁሉ ስለ እርሱ የተናገሩለት ማየ ሕይወትን የሰጠ ከድንግል ማርያም የመነጨ ንጹሕ ምንጭ ንጹሕ ቤዛ ብቸኛ ቤዛ በመስቀል ላይ የዋለ ቤዛ ማለት ነው። ለክርስቶስ እንናገር ለድንግል ማርያም ስንናገር የንጹሕ ምንጭ መገኛ የንጹሕ ውሃ መገኛ ምንጭ ማለታችን ነው። እሷም ቤዛ ትባላለች። መጽሐፍት በብዙ ወገን የሚናገሩላት ቤዛ ያለው ክርስቶስ የተገኘባት ቤዛ ነች። እሷ ክርስቶስን ሰው የምንለው ሰው ከሆነች ከእሷ ስለተገኘ ነው። አምላክ የምንለው ከአምላክ ከአብ ስለተገኘ ነው። ወፍን ይወልድ ወፈ ይላል። ወፍ ወፍን የሚወልድ አምላክ እግዚአብሔር አብ ቀዳማዊ ወልድ ወለደ እንደምንለው ማለት ነው። ወኩሉ መልክዓ ለእግዝእትነ ማርያም የእናታችን የቅድስት ድንግል ማርያም መልኳ የማንን መልክ ይመስላል ነው የምንለው? የአምላክን መልክ ይመስላል። ሀሳቧ እንደማን ሀሳብ ነው? ሀሳብ ነው። ቤዛ የምንለው ክርስቶስ ስጋው ከእርሷ ስጋ የተከፈለ ነው። ደሙ ከእርሷ ደም የተከፈለ ነው። የዳነው ግን በዕሩቅ ብእሲ ደም በዕሩቅ ብእሲ ስጋ ሳይሆን አካላዊ ቃል በተዋህደው ስጋና ደም ነው ማለት ነው። ነገር ግን ቤዛ ያለው ክርስቶስ 9 ወር ከ5 ቀን የከተመባት ረቂቋ ከተማ ድንግል ማርያም የቤዛው መገኛ ናት ማለት ነው። አባ ጊዮርጊስ ዘጋስጫ እንዲህ ይላል። ክርስቶስን ህብስተ ሕይወት ይሉና ድንግል ማርያም ደግሞ ህብስቱ የቀረበባት መሶብ ማለት ነው ይላል። መሶቡን ከህብስቱ ህብስቱን ከመሶቡ የሚመገብ ሰው ሊለየው አይችልም። ግን መሶቡን ህብስት ነው ወይም ደግሞ ህብስቱን መሶብ ነው ማለት አይቻልም። መስቀሉንም እንደዚያ ነው። መስቀል የዛነ ስንል እንደዚህ አድርገን የምንረዳው ክርስቶስ ብርሃኑ ነው። መስቀሉ ብርሃኑ የበራበት ፋኖሱ ነው። መስቀሉን ፋኖሱን ካነሳ በፋኖሱ ውስጥ ያለውን ብርሃን አታየውም ማለት ነው። ግን ፋኖሱ ብርሃን ደግሞ ፋኖሱ ሊሆን አይችልም ማለት ነው። ስለ ቅዱስ መስቀል ቤዛነት ስንናገር ስለ መሸነሰቱ አናነሳውም እንጂ እንደዚህ አድርገን የምንረዳው የሙሴን በትር ቤዛ ብለን እንደምንረዳ ባህረ ኤርትራን ስለከፈለች አካላዊ ቃል ኢየሱስ ክርስቶስ በስጋ የዘላለም ምግብ ሆኖ የተፈተነበት ቅዱስ መስቀሉ ቤዛ ይባላል። ክርስቶስ የቤዛነትን ስራ ስለሰራበት ማለት ነው። ባህረ ገሃነምን ስለከፈለበት ማለት ነው። መስቀሉን ከመስቀሉ ላይ ካለው ከብርሃኑ ከክርስቶስ ለይተን አናይም። የበራልን በመስቀሉ ላይ ስለሆነ ማለት ነው። ህብስቱ ከቀረበባት ከተገኘባት ከወርቅ መሶቧ ከድንግል ማርያም ለይተን አናይም ማለት ነው። ይሄ ማለት ህብስቱን መሶቡን መልስ ማለት አይደለም። ብርሃኑ ያለበት ጠረጴዛውን ወይም ብርሃኑ ማለታችን አይደለም። መስቀሉን መስቀል ነው የምንለው ኢየሱስ ክርስቶስ አንለው። ግን ኢየሱስ ክርስቶስ መሆናችን ያበራበት የብርሃን ጠረጴዛ እንለዋለን። ለአባ ጊዮርጊስ ዘጋስጫ አገላለጽ ማለት ነውና ስለ ቤዛ በጥቂቱ የኢየሱስ ክርስቶስ ቤዛነት፣ የድንግል ማርያም ቤዛነት፣ የቅዱስ መስቀል ቤዛነት ስንል አጠር ባለ አገላለጽ በዚህ መንገድ ነው የምንለየው። አመሰግናለሁ። አባታችን ሊቃውንቶቻችን ያብዛሉ። ሊቃውንት ለበየነ ደግሞ ቃለ ሕይወት ያሰማል። አሁን በዚህ ቃል መምህራችን የኔታ መዝገበ ቃል ገብረ ሕይወት እንዲሁ ያንስቱ እናገዛለን። ቤተሰቡና በተለይ ኦርቶዶክሳዊ አረዳድ በተመለከተ እንደዚህ የሚፈለገው
ብዙ ሰዎች የሚጽፉት አንድ ብቻ ለማየት ስለሚሄዱ ነው። ለምሳሌ ክርስቶስ ቤዛ ተብሎ በተጠራበት አንቀጽና ምስጢር የሚጠራ ፍጡር የለም። ይሄ የታወቀ እግዚአብሔር የተሰጠ ስያሜ በሙሉ ስናየው እግዚአብሔር የሚገባ በፍጡራን በኩል የሚጠራ ስናገኘለት የምንረዳው በፍጡራን በኩል ነው። ለምሳሌ አንድ ሰው ክርስቶስ በተጠራበት ሌላ አይጠራም ብሎ ቢመጣ አሁን እዚህ መልሶ የክርስቶስን ትምህርት ይክዳል ማለት ነው። እንዴት? እሺ ያለ ብርሃን አይደለም ክርስቶስ። እኔ ያለ ብርሃን ነኝ ብሏል አላለም? እርግጠኛ ናቸው? እሺ ዓለም በጨለማ ተውጦ ነበር አልነበረ? ስለዚህ ዓለም ጨለማ ያበራ ብርሃን ማን ነው? ኢየሱስ ክርስቶስ ማለት ራሱ ደግሞ ሐዋርያትን እናንተ የዓለም ብርሃን ናችሁ ብሏል አላለም? ታዲያ ይሄ ምን ይላል? ምክንያቱም እሱ የዓለም ብርሃን ነው ካለ በኋላ እንዴት የዓለም ብርሃን ናቸው ይባላል ብለን መንገድ ይቻላል? ዓለሙን የሚያበራው እሱ ከሆነ ሌላ ብርሃን ምን አስፈለገ ታዲያ? እስኪ እንዲያው ሌሎች ወገኖች የሚሰሙት ነው እና አሁን የዓለም ብርሃን እኔ ነኝ አለ። ቃሉን ለማስመስከር ደግሞ ምን አደረገ? የዕውሩን ዓይን አበራ። በቃ እኔ ብርሃን ነኝ አለ። አንድ ገጽ በሚል አንድ አካል በሚል ጨለማ ውስጥ የነበሩትን ሶስት አካል በሚል ወደ ብርሃን አውጥቷል። ሕዝብ ዘይነብር ውስተ ጽልመት ወዘላለም ሞት ብርሃን ሰረቀ ላዕሌሆሙ ማለት በጨለማና በሞት ጥላ ስር ለነበሩ ብርሃን ወጣላቸው። ሰዎች ብርሃን ክርስቶስ ተገለጠ። ሐዋርያትን መሰከሩለት፣ ነቢያት ትንቢት የተናገሩለት እሱ ተገልጧልና። ታዲያ እሱ የዓለም ብርሃን ነው ብለን ያመንን እኛ ራሱ ደግሞ የዓለም ብርሃን እናንተ ናችሁ ብሎ የነገራቸው ሐዋርያት ብርሃን አይደላችሁ ማለት እንችላለን? እንችላለን? አንችልም። ስለዚህ እሱ የዓለም ብርሃን ስለሆነ ለምን ሐዋርያት የዓለም ብርሃን ይባላል ብሎ መቃወም አይቻልም፣ መቀበል ይቻላል። አረዳዳችን ግን እሱ የዓለም ብርሃን የተባለበትና የሐዋርያት የዓለም ብርሃን የተባለበት ይለያያል። ይሄ ነው የምንረዳው። ለምሳሌ በዮሐንስ ወንጌል ምዕራፍ 1 ላይ ቅዱስ ዮሐንስ ሲጽፍልን ዋና አሐዱ ብእሲ ዘስሙ ዮሐንስ፣ ዮሐንስ የሚባል አንድ ሰው ነበር ይላል ስለ መጥምቁ ሲናገር። ስለ ብርሃን ሊመሰክር መጣ፣ እሱ ግን ብርሃን አልነበረም ይላል። ተመልክቷል። ሰማዕት ይኩን ከመ ብርሃን ምንድነው? ሰማዕት ይኩን ከመ ብርሃን ነፃ ውስጥ አለ። ብርሃን ወደዚህ ዓለም እንደመጣ ለብርሃን ሊመሰክር መጣ አለ። ማን? ዮሐንስ። ወለሌሁሰ ኢኮነ ብርሃነ፣ እሱ ግን ብርሃን አልነበረም ይላል። ይሄን ያለው ማን ነው? ቅዱስ ዮሐንስ። እሺ ይሄ በዮሐንስ ወንጌል ምዕራፍ 1 ያለ ነው። ስለማን ይናገራል? ስለ መጥምቁ ዮሐንስ ነው። እንደገና በዮሐንስ ወንጌል ምዕራፍ 3 ላይ ጌታችን ኢየሱስ ክርስቶስ ደግሞ ስለዚሁ ስለ መጥምቁ ዮሐንስ ምን ይላል? እሱ የሚነድ መብራት ነበር ይላል። ዮሐንስ ምን አለ? ለክርስቶስ በጠራበት አንቀጽ ብርሃን ደግሞ እንደማይጠራ ስለ መጥምቁ ዮሐንስ ተናገረ። ራሱ ክርስቶስ ደግሞ ለሰዎች የሚገባ ለአስተማሪዎች የሚገባ ብርሃንነትን ሲያመለክት የሚነድ መብራት ነበር ብሎ ገለጸ። አሁን የዮሐንስን እንቀበል ወይስ የጌታን እንቀበል? አይ የጌታን መቀበል ካለ የዮሐንስ ወንጌል በሙሉ ውድቅ ነው ማለት ነው። አይ የዮሐንስን ነው የሚቀበለው ካለ ጌታችንን ምን እያደረግነው ነው? ብርሃን እንዳይበለው ዮሐንስን ብርሃን ብሎ ጠርቷል ብለን ልክ የማይገባ ነገር እንደተናገረ እየቆጠርን ነው። ወዴት አስማምተን የሚናገረው ምን ብለን? ዮሐንስ ወንጌላዊ ስለ መጥምቁ ብርሃን አይደለም ያለው ክርስቶስ በተጠራበት ብርሃን፣ ክርስቶስ ብርሃን ደግሞ በተነገረበት አንቀጽ፣ በተነገረበት አረዳድ፣ በተነገረበት ምስጢር ብርሃን ደግሞ አይጠራም ነው ዮሐንስ ፍጡር ስለሆነ። ክርስቶስ ደግሞ ዮሐንስን ብርሃን ወይ የሚነድ መብራት ብሎ ሲጠራ እውነት ነው። ክርስቶስን ለመቀበል የልባቸው ብርሃን የሚከፍትላቸው አስተማሪ ሆኖ ቀድሞ የተላከ በነቢይ አዋጅ ነጋሪ ነው የተነገረለት እሱ ብርሃን ነበር ነው። ታዲያ ግን ለክርስቶስ ያለ ብርሃንነት ግን አይደለም። አምላክን ብርሃን ስንልና ፍጡራን ብርሃን ስንል ይለያያል። ፀሐይ እኮ ብርሃን ይባላል። ልብን እንደሚያበራው እንደ ክርስቶስ ነው እንደ ፀሐይ። ታዲያ ያን ጊዜ ፀሐይ አያስፈልግም ይላል። ታዲያ በኋላኛው ዘመን እውነተኛው ፀሐይ ያበራል ይላል። እሱ ኢየሱስ ክርስቶስ ነው። እችኛዋ ፀሐይ ትባላለች፣ ኢየሱስ ክርስቶስም ፀሐይ ይባላል። ስለዚህ አሁን ፀሐይ በተመለከተ ፀሐይ ስላወራን ክርስቶስን አለ በቃ ፀሐይ አያስፈልገኝም ልል ነው? ኢየሱስ ክርስቶስ ብርሃን እኔ ነኝ ስላለ ሐዋርያት ብርሃን ናችሁ ያለውን አልቀበልም ልል ነው? አልልም። ይህን አታሳያችሁ። እኔ እውነተኛ እረኛ ነኝ አለ። ይህ ማለት ጠባቂያችሁ እኔ ነኝ ነው። በጣም ጥሩ።
በዮሐንስ ወንጌል ምዕራፍ 10 እኔ እረኛችሁ ነኝ ጠባቂያችሁ ነኝ ካለ በኋላ እንደገና በዮሐንስ ወንጌል ምዕራፍ 21 ላይ ጴጥሮስን ምን አለው? የዮና ልጅ ስምዖን ሆይ ትወደኛለህ አለው። እንደምወድህ አንተ ታውቃለህ፣ በጎቼን ጠብቅ አለ። ስለዚህ እረኝነትን ሰጣት። በዚህ ሰዓት ጴጥሮስ ጠባቂ ሆኖ ተሾመ። ኋላ ክርስቶስ እረኛ ነው ተብሏልና እሱ ነው እረኛዬ፣ ጴጥሮስ ሊባል አልፈልግም ልል ነው። ካህን ሊባል አያስፈልገኝም ልል ነው። አየህ ስትስት መንገድ ሲሳት እንደዚህ ነው። መጽሐፍ ቅዱስ ስለ ክርስቶስ እረኝነት ሲናገር ዓለማትን በሙሉ የሚጠብቅ በማን እጁ የያዘ የባህር እረኛ ነው ነው። ያን እስራኤል እረኛቸው አድም ሲባል የነበረ እግዚአብሔር ይሬየኝ ዋሉ ዘያሳጣኝ፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል ያለው የነቢዩ ቃል የሚፈጸመው በክርስቶስ ነው። ይሄንን እረኝነት ማንም ፍጡር አያገኘው። ነገር ግን እርስ በርስ ደግሞ መጠባበቅ እንዳለ ሲያሳይ ደግሞ ቅዱስ ጴጥሮስን የምዕመናን ጠባቂ አድርጎ ትወደኛለህ ወይ? እንደምወድህ አንተ ታውቃለህ ቢለው በጎቼን ጠብቅ። ሁለተኛ ጠየቀው፣ እንደምወድህ አንተ ታውቃለህ አለው። ግልገሎችን ጠብቅ፣ ጠቦቶችን ጠብቅ ብሎ 3 ጊዜ ሽማግሌዎችን፣ ወጣቶችን፣ ሕፃናትን እንዴት መጠበቅ እንደሚገባ አስረክቧል። ስልጣን የመጠበቅ ስልጣን ሰጥቷል። ስለዚህ በዚህ ሰዓት እረኛ የተባለ ክርስቶስ ነውና ሐዋርያት እረኞች አይደሉም፣ ካህናት እረኞች አይደሉም፣ መምህራን እረኞች አይደሉም ማለት ይቻላል? አይቻልም። ይህንን ነው የምንይዘው። ስለዚህ አሁንም በዚህ በተመለከተ ስንመለከት ኢየሱስ ክርስቶስ ዓለምን የዳነ በደሙ የዋጀ ቤዛ ነው ተባለ። እሺ ጥሩ እውነት ነው። ይሄን የሚክድ ማን አለ? ስለዚህ አዲስ ናት እንጂ ቤተክርስቲያን ሲጀምር ስጋውን የምንቀበለው ቤዛችን ተብለን አይደለም። ምን ሞራል አላቸው ስለ ቤዛነት ለመናገር ራሱ ምን አለቃ? እውነት ነው። ስጋውና ደሙን እኮ አማናዊ ብሎ የማያምኑ ሰዎች እንዴት ስለ ቤዛነት ይናገራሉ? እሺ ስለ መስቀል ክብር እንኳን መናገር የማይችሉ ሰዎች በመስቀል ላይ ስለተሰቀለው የመናገር ሞራል የት አላቸው? እስኪ ንገሩ። ተሰቃዩን ብቻ ማሰብ ይሆናል? መስቀል ማሰብ እኮ የበለጠ ተሰቃዩን ልታስብ ያደርጋል። ስለዚህ የመጀመሪያውን የሰው ልጅ ውድቀት ብናስብ 3 ነገሮች መካከል እናገኛለን። አንደኛ ሔዋንን እናገኛለን። በሴት ምክንያት ነው ዓለም ወደ ጥፋት የተመራው። የሴትን ምክር በመስማት ደግሞ አዳም በሕዝቡ በጥፋት ጎዳና ውስጥ ወደቀ። ለዚህ ሁሉ ደግሞ የሞታቸው ምክንያት ዕፀ በለስ ነበረች። ስተው የወደቁበት እንጨት ናት። ስለዚህ በሴት ምክንያት የጠፋውን ዓለም ለመጎብኘት በሴት በኩል መጣ። አስተውሉ። ታዲያ ሔዋን የስህተት ምክንያት አይደለችምን? ናት። ሐዋርያው ቅዱስ ጳውሎስ ስህተት በሴት በኩል መጥቷል ይላል። ስለዚህ በሔዋን ምክንያት ስህተት ከመጣ በእመቤታችን ምክንያት ድህነት መጣ ማለት ነው። ምንድን ነው? ዓለም በሙሉ በኃጢአት የተገዛው በሴት በኩል ነው። ስለዚህ ዓለም ሊዋጅ የመጣውን በሴት በኩል አደረገው። ስለዚህ እኮ የሔዋን ምትክ ሆና መጣች ነው፣ አንጻር ሆና። ስለዚህ ሔዋን የጥፋታችን ምክንያት፣ እመቤታችን የመዳናችን ምክንያት። ይሁን አንጻር ቤዛ ነው። ቤዛ ማለት ምትክ ማለት ጭምር ነው። አየህ፣ ቤዛ ማለት ምትክ ማለት ነው። ፈንታ፣ ስለ፣ መዳን፣ ማዳን የሁሉ ትርጉም ያዘለ ንግግር ነው። ጫማ ለእግር ቤዛ አይደለም እንዴ? እናንተ ሞኞች! ልብስ ስለገላ ቤዛ አይደለም እንዴ? ቤዛ ማለት እኮ አንተ ሊወጋ የነበረው ሰው ጫማህን ይወጋል። አንተ ሊመታ የነበረ እንቅፋት ጫማህን ይመታል። ጫማ እኮ ቤዛ ተብሎ የመጠራት እኮ ሞራል አለ። ለምን? እግርህን ስለጠበቀ። ይህ ስያሜ አሁን ከብር ይታየዋል ሰው። ዓለምን ለማዳን ደግሞ ካፈሰሰው ከክርስቶስ ጋር የሚነጻጸር ነው። የፍጡር ቤዛነት ማን ተናግሮ ያውቃል? ለምን ነው የሚወረፉት? ኖረን ያለ ስብስብ መስጠት በስም አጥፊነት ሳይጠየቁ ይሰሩ። በመስቀል ላይ የተሰቀለውን የክርስቶስን የማዳን ስራ ከፍጡር ጋር አመሳስሎ የሚያወስ ማለት ነው። ስለዚህ ነው በሔዋን አንጻር እመቤታችንን እናገኛለን፣ በአዳም አንጻር ደግሞ ክርስቶስን እናገኛለን። መጀመሪያ ወንድ ሴትን ያለ ሴት አስገኝቶ ነበርና ሁለተኛ ሴት ደግሞ ያለ ወንድ ወንድን አስገኘች።
አዳም ያለ ሴት ሔዋንን አስገኘ። እመቤታችን ደግሞ ያለ ወንድ ክርስቶስን አስገኘች። እንጻራለን ወኮነት ተዳይተ ዕዳሃ ሔዋን እመቤታችን የእናቷን የሔዋንን ዕዳ ከፋይ ሆነች። አለለ ቅዱስ ዮሐንስ አፈወርቅ ከቅዱስ ዮሐንስ አፈወርቅ ሊበልጥ ነው። አሁን የተነሳለ ነው ተወጣለ የእናቷን የሔዋን ብድር ከፋይ ሆነች አለ። የማን ብድር? የሔዋን። ምን አይነት ብድር? ያለ ሴት ከወንድ ተገኝታ ነበርና ሔዋን። ስለዚህ ሔዋንም ከአዳም ጋር ለመስተካከል ያለ ወንድ ማስገኘት ነበረባት። የወንዶች ዕዳ በሴቶች ላይ ነበረ። ይህ የተከፈለው በድንግል ማርያም ያለ ወንድን ወለደች። ያለ ሴት ሴትን የወለደ አዳም ባመጣው መዘዝ ዓለም በሙሉ ተጎሳቆለ። ያለ ወንድ ድንግል ማርያም በወለደችው በክርስቶስ ደግሞ ዓለም በሙሉ ወደ ክብር ተመለሰ። ይሄ ነው እናወራ ያለ ዓለምን የሚዋጅና የሚያድነው ደም ከሷ የተነሳ ነው። ከሷ የተከፈለ ነው። ስጋ ይዞ አልመጣም፣ ደም ይዞ አልወረደም። የዚህ የአዳኙ እናት እሷ ናት ነው እያለ ያለ ከሷ የተከፈለ ስጋ መለኮትን ተዋህዶ አምላክ ሆነ። የአምላክ እናት ሆነች። እናንተ ወንዶች ያለት ሀገር ጠቅላይ ሚኒስትር እናት እንኳን ያለ ተከበረ በስከታ ታውቁ አይኖር ቤተመ ነገሩ ያወረስ ፍጹም ጥላቻ አይኖር ላይ ያሳደረባቸው ከዛ ለመነቃቃት የሚያወሩት ታመልኩ። ከዛ በኋላ የአዳምና የሔዋን ዕፀ በለስ የመውደድ ምስጢር ነበረ። ክርስቶስ አሁንም በሴት ምክንያት የመጣውን በሴት በኩል ልጅን ስለወደደ ከሴት ተወለደ። በዕፀ በለስ ምክንያት የገባውን የዓለም ሞት በእንጨት በኩል የገባውን በዕፀ መስቀል በኩል አስወገደው። በመስቀል እንጨት ነው። ከተሰቀለበት በኋላ ግን ክቡር መስቀል ተባለ። እስመ አንጠብጠበ ደመ ቃል ኢሃማኒ በባሕርየ ሥጋ ሳመ። የማይታመን መከራ የማይስማማው ቃል በሚታመን ሥጋ መለኮታዊ ደሙን አንጠብጥቦበታልና ለመስቀል እንሰግዳለን አሉ አባቶቻችን። ለምን ቅዱስ ዳዊት በትንቢት እግሮቹ በቆሙበት እንሰግዳለን ብሎ ነበረ? እግሮቹ የቆሙበት የት ነው ንገሩኝ? መስቀል ላይ ነው የተቸነከሩት። መለኮታዊ ደም የተንጠበጠበበት መስቀል ዋጋ አለው ለእኛ። አንዳንድ ሰነፎች በጣም ወራዳ በሆነ አነጋገር አባትን የገደለው ሸቁት ምን ያደርጋል? ይኸው ጠላቴን ይገድበታል ወይ ያውቅም እውነት ነው ይከበር አያውቁትም። መስቀል እኮ የክርስቶስ ደሙ የተንጠለጠለበት አጋንንት የሚፈሩትና አጋንንት ሁሌ የሚሰቀቁት ሆኖ ነው የቀረው። ለዛ እኮ ነው በውስጣችን መስቀል በውጫችን መስቀል፣ እኛም እጅ ስንዘረጋ መስቀል ሆኖ ነው የቀረው። ይሁን መስቀልን አጋንንት ይፍሩ እንጂ ያዳነን ክርስቶስ የነበረበትን ዙፋን እኛ እንፈራዋለን። መስቀሉን ከፈራ ከአጋንንት ማህበር ውስጥ እንደተሳተፍኩ ምክንያቱም መስቀል የሚፈሩ አጋንንት ናቸው። ስለዚህ በበለሱ አንጻር መስቀል ተተክሏልና ይህ መስቀል ምን ይባላል? ቤዛ በእንጨቱ ምትክ ቀርቧል። ዕፀ በለስ ለሞት ምክንያቱን አቀርባ ነበረ። ዕፀ መስቀል ለሕይወት ምክንያት ሆኖ ተተክሎ ክርስቶስ የነገሰበት ዙፋን እምሕረተ ለአልኩ እምድር ስም ብሎ ሀቤ ዮሐንስ ወንጌል ራሱ እንዲህ ብሎ ነገር ምን አለ? ከፍ ብዬ በተሰቀልኩ ጊዜ ሁሉን ወደ እኔ ስበለው። ስለዚህ እኛ በመስቀል ላይ ሆኖ የጠራን ሰዎች እኮ ነን። እንዴት መስቀሉን እንጠላለን? ታዲያ መስቀል ላይ ሆኖ የጠራን እኛ መስቀል ላይ ሆኖ የጠራን ሰዎች መስቀሉን አንረሳ። ለዛ እንዘ መስቀሌ ያውድ ከእኔ ወይ ደምሰሰ አስከባዝ ለደዌ ወገኙ ወርግዘ ተገቦ በኋላ ሲመጣ እኮ የመስቀሉ ምስጢር ሳያጠፋ ይመጣል። እትራቱን ሳያጠፋ ይመጣል ይላል። እንዲህ ተዘገየላችሁ ነበር፣ አምናችሁ ነበር፣ አላመናችሁ። ማሳያ የእጁ ትራት እንኳ ሲያርግ እንኳ መላእክት አልጠየቁትም። ይህ ቁስል ምንድን ነው ብለው ጠይቀውታል። ይህ ቁስል ምንድን ነው ብለው ጠየቁት። በወገኔ ቤት የቆሰልኩት ቁስል ነው።
ማንን ወገኔ ብሎ ጠራ? እኛ ቆሰልነው፣ ተነከርነው። ያ ብቻ አልበቃ ብሎ አሁን ደግሞ ባለማመን ያቆስሉታል። ሰሞኑን በክፉ በመጥራት ያቆስሉታል። ለራሳቸው ይባሳቸው ኢየሱስ ልቆል ችንካሩን ብትረግጠው ለአንተ ይባስ እንጂ ችንካሩ አይሆንም ተብሏል። ሳውልን ሲያሰደድ የነበረው እኮ በዚህ የገለጸ ነው። እና ስለዚህ በሔዋን አንጻር ለየታችንን፣ በአዳም አንጻር ክርስቶስን፣ በዕፀ በለስ አንጻር መስቀልን እንረዳለን ማለት ነው። አሳች በሆነው በዲያብሎስ አንጻር ደግሞ ቅዱስ ገብርኤልን የእውነት ቃል የተናገረው ለዚህ ነው። አብሰራ ዲያብሎስ ለሔዋን ወለደት ቃየልሃ ዘውቱ ምክንያት ነው። ሔዋንን ዲያብሎስ አበሰራት፣ የሞት ምክንያት የሆነውን ቃየልን ወለደችው። እመቤታችን እንግዲህ የብርሃን መልአክ አበሰራት፣ ሕይወት ሁሉን ወደ ሕይወት የሚመራውን ክርስቶስን ወለደችው። ንጽጽሩ ይሄ ነው። የሔዋን ዕፀ በለስን ልብላ ማለት ሞትን አመጣ። የሚገርም ልብላ የእመቤታችን ደግሞ እሺ ብላ መቀበል ሕይወትን አመጣ ይለናል። ለዚህ ነው ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ። እንግዲህ ሊቃውንት ሁልጊዜ በቤተክርስቲያን ሊቃውንት እግዚአብሔር ይትባረክ ወይትዐቆብ ስሙ፣ አንቺ ለዓለም ቤዛ የፈጠረ እግዚአብሔር ይክበር ይመስገን ብሎ አመሰግኑ። ለምን? ዓለምን ለማዳን ሥጋን የተዋሃደባት ማደሪያ ያደረጋ እሷ በመሆኗ ቤዛዊተ ዓለም ተባለች። ይህንን የሰጠ እና ወገኖች የማዳን መንገድ ከእኛ እንዳይርቅ በክርስቶስ ባለን እምነት እንጸና ያስፈልጋል። አዲስ ክርስቶስ የሚነግሯችሁ ካሉ ግን አይተው በሏቸው። ተው እናውቀዋለን። ኦርቶዶክሳዊ ቤተክርስቲያን ያላስተማራችሁ ክርስቶስ እናንተን የሚሰብካችሁ ሊኖር አይገባም። አንዱ ተሳተፉ፣ ቅዳሴው ሥጋ ወደሙ እርግጠኛ ሥጋ ወደሙ ተቀበሉ። ያን ጊዜ ነው ክርስቶስ ማን እንደሆነ ግልጽ ይሆናል ለእኛ። አለዚያ ግን ከመነቃን አልሻለም እንደ እና እንደዚያ ነው ማለት ነው። ተግባባን አይደል? ለእግዚአብሔር የሚሰጥ ለፍጡራን ተሰጥቶ ብናገኝ ስሙ አረዳዳችን ግን ልክ ነው። አንድ አይነት ነው። ለምሳሌ ሐዋርያው ቅዱስ ጳውሎስ እግዚአብሔርን ብፁዕ ብሎ ይጠራዋል አይደል? ታዲያ አሁን አባቶቻችንን ብፁዕ አቡነ ገሌ ብለን አንጠራም እንዴ? ታዲያ እንዲህ ማለት አንድን ጳጳስ ከእግዚአብሔር እኩል አደረግን ማለት ነው አይደለም። አያችሁ፣ ክርስቶስ መምህር አለ፣ በዛ አስተማሪዎች ሁሉም በዚህ ዓለም መምህራን አሉ። ታዲያ የእኛ መምህርነትን የክርስቶስ ምሕረት አንድ ነው ማለት ነው። እሺ፣ ክርስቶስ ንጉሥ እንለዋለን። ታዲያ በዚህ ዓለም ያሉ ነገሥታትን እገሌ ንጉሥ ብለን ስንጠራ ኖረናል። ታዲያ በዚህ ዓለም ያሉ እንደና አፄ ኃይለ ሥላሴ ንጉሥ ተብሎ ቢጠሩ እኩል ነው ማለት ነው አይደለም። ሙሴ አምላክ ተብሎ ተጠርቷል። ረሰይኩከ አምላኮ ለፈርዖን፣ የፈርዖን አምላክ አድርጌሃለሁ ይላል እግዚአብሔር ነው ያለው። ሙሴ አምላክ ተብሎ ተጠራ ማለት እግዚአብሔር አምላክ እንደሚባለው ማለት ነው አይደል? ስለዚህ ነው ለእግዚአብሔር የሚሰጥ ስም ለፍጡራን ተሰጥቶ ብናገኝ እኩል አይነት አረጋን ከተረዳ ጉድጓድ ውስጥ እየወደቅን ነው። ይሄ የእውቀት ማነስ የሚፈጥረው ነው ይሄ እንጂ ለእግዚአብሔር የተሰጠ ቅዱስ ቢል ክቡር ቢል ምን ቢል ለእግዚአብሔር የተሰጠው ለፍጡራን ተሰጥቶ ስናገኝ እኩል አረዳድ እኩል ምስጢር እንዳልሆነ ማወቅ መረዳት ያስፈልጋል ማለት ነው። በነበረን ጊዜ መሰረት አምላካችን የተመሰገነ ይሁን። እግዚአብሔር አባታችን ስሙ የተመሰገነ ይሁን። በዋግኽምራ ሀገረ ስብከት የወለት ነቃ ሕይወት የአራቱም ጉባኤ መምህር የሆኑት መምህር መዝገበ ቃል ገብረ ሕይወት እንዲሁም በሰሜን ሸዋ ሀገረ ስብከት የደብረ ምጥማቅ ጻድቃኔ ማርያም አንድነት ገዳም የአፄ ዘርዓ ያዕቆብ